ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ እያልኩኝ ቴዲ አፍሮ ሰሞኑን በለቀቀው አልበም ላይ ገና 3 ቀን ሳይሞላው 2 ቀንም ሳይሞላው በመጀመሪያው መስመት ብለው የለቀቁት አስተያየቶች አሉ። በቲክቶክም የመጡ አሉ እና ስለነሱ የተሰጠ ምላሽ የሚሆን ቪዲዮዎች አሉኝ። ወደ እነሱ ከማለፌ በፊት የራሴ አስተያየት ልስጥና መጀመሪያ እንዴት ታያችሁት የቴዲ አፍሮ አልበም? አድናቂዎች ብቻ ኮሜንት ላይ ያስቀምጡልኝ። እንዴት ታያችሁት? እኔ ያየሁት አሁን አንድ ሙዚቃ በዚሁ ዘመን ላይ አንድ ሙዚቃ ደጋግመህ ስትሰማው በጣም ይሰለቻል አይደለ? ደጋግመህ ስትሰማው የቴዲ አፍሮ ዘፈን ግን አላርም አድርጌዋለሁ እኔ ራሴ አላርም ብታደርገው የማይሰለች ሙዚቃ ነው። የድሮዎቹም ይሁን የአሁኑም ይሁን በጭራሽ ምንም የማይሰለች ሙዚቃ ነው የለቀቀውና ለዛ በጣም ላመሰግነው እፈልጋለሁ። እናንተም በኮሜንት ጽፋችሁ ሀሳባችሁ በኮሜንት ጽፋችሁ አስቀምጡልኝ። ወደ እነዛ ቪዲዮዎች እንለፍ እስኪ። ለቴዲ የመልስ ምት ዘፈን ያወጣችሁት ገብቷችሁ ነው? ግን እንዲህ እኮ ቶሎ አይገባም። ቅኔ ነው። ገብቷችኋል? መጀመሪያ ይግባችሁ እስቲ። እናንተ ሳይገባችሁ እኛንም ግራ አታጋቡን። ይግባችሁ መጀመሪያ፣ ከዛ ትዘፍናላችሁ። ምክንያቱም በዛ ላይ ትዘገያላችሁ። ገና አልገባችሁም፣ በእርግጠኝነት አልገባችሁም። ምን ሆናችሁ ነው? ኦሮሞዎች እኮ የምርጫ ቅስቀሳ ላይ ነበሩ እኮ እናቴ ትሙት። አሁን ቴዲ ብለን ስናዋግብ ና እንዴ ቆይሽ ብለው ቀጥታ 5 ደቂቃ አልፈጀባቸውም። አቶ ቤዘ ማሞቃጫ ቴዲ አፍሮ የት ነው ጤጉ? የት ነው መሀሉ የማጣ? መሀሉ ያኛ ዳሩም ያኛ ከባለክ ትሄዳለህ ጎንደኛ። ሰውዱዳ ይመስላል እንዴ? ደግሞ የሆነ አሁን ቴዲ አማርኛን የዘፈነው ቅኔ ነው ጥበብ ነው። አማርኛው ሲሰነጠቅ አማርኛው ሲፈለጥ ምናምን አለን እንጂ ኦሮሞም ቅኔ አለው። የኦሮሞን ቅኔ ለመልመድ ደግሞ ኦሮምኛ መልመድ አለብህ። ኦሮምኛውን ከሰማው ቀይ ራሱ ፈታው ማለት እጂ ቆርጠሄ ጡቴ ቆርጠሄ ያው ማዝናኔል ዳራ ወጣኒ ይመጃጁ። ግን ጥሩ አይደለም። ለምን አስፈለገ? በቃ ላሽ ለምን ራስ ላይ ጠላትን ታበዛለህ? ህዝብን እንደ ህዝብ አታሸንፍም። አሁን ቴዲ አማርኛን የዘፈነው ቅኔ ነው ጥበብ ነው። አማርኛው ሲሰነጠቅ አማርኛው ሲፈለጥ ምናምን አለን እንጂ ኦሮሞም ቅኔ አለው። የኦሮሞን ቅኔ ለመልመድ ደግሞ ኦሮምኛ መልመድ አለብህ። ኦሮምኛውን ከሰማው ቀይ ራሱ ፈታው ማለት እጂ ቆርጠሄ ጡቴ ቆርጠሄ ያው ማዝናኔል ዳራ ወጣኒ ይመጃጁ። ግን ጥሩ አይደለም። ለምን አስፈለገ? በቃ ላሽ ለምን ራስ ላይ ጠላትን ታበዛለህ? ህዝብን እንደ ህዝብ አታሸንፍም። ከቴዲ አልበም መሀል ገቡና ቆሙን ከዳር የሚለውን ተርጉምልኝ ተብያለሁ። ያው እኔ ብዙም ስለ ቅኔ ባላቅም ከግጥሙ ላይ ሰምና ወርቁን ሳየው መሀል ገቡና ቆሙን ከዳር የሚለው ስለ ገንፎ ነው የሚያወራው። ሁላችንም እንደምናውቀው ያው ገንፎ ተገንፍቶ መጀመሪያ ሳህኑ ሲገባ ክብ ነው። ከዛ መሀሉ ከፈት ይደረግና ቅቤ ይደረግበታል። ስለዚህ መጀመሪያ መሀል ላይ ክብ ሆኖ የነበረው ገንፎ ዳር ላይ ሆነ ማለት አይደለ? እንግዲህ እዚህ ላይ ቅቤው የሚያሳየው ነዳጅን ሲሆን ዳር ላይ የወጣው ገንፎ ደግሞ ታክሲ አቶ በየመንገዱ ዳር ላይ የተሰለፈውን የኢትዮጵያ ህዝብ ነው። ስላዳመጣችሁኝ አመሰግናለሁ። ቴንኪዩ። ልታነካኩኝ